ብዙ ሰው የቪዲዮ ኤዲቲንግን ስኪል መማር ይፈልጋል እና ከየት መጀመር እንዳለበት እና እንዴት መጀመር እንዳለበት የትኛውን ቱል መጠቀም እንዳለበት አያውቅም። ዛሬ በዚህ ቪዲዮ ከየት መጀመር እንዳለባችሁ እንዴት መማር እንደምትችሉ እና የተለያዩ ቤዚክ ነገሮችን በቀላሉ በትንሽ ደቂቃ ውስጥ የማሳያችሁ ይሆናል ማለት ነው። ሰላም እንዴት ናችሁ? የዩቱብ ቻናላችን ቤተሰቦች ለማታውቁኝ ተዘራ እባላለሁ። ከቆይታ በኋላ ነው የተመለስኩት። ከሆነ ጊዜ በኋላ ቪዲዮ በዚህ ቻናል ላይ መለቀቅ ቆሞ ነበረ። ስለዚህ ይህን ቪዲዮ ከመጀመራችሁ በፊት ዩቲዩብ ስለሚይዘው እባካችሁ በደንብ ሼር አድርጉት እና ላይክ በማድረግ ጀምሩት። ይህን ቪዲዮ ካያችሁ በኋላ በቀላሉ ኤዲተር መሆን ትችላላችሁ፣ ወይም የኤዲቲንግን ቤዚክ ነገሮች አውቃችሁ ስኪላችሁን አፕግሬድ ማድረግ ትችላላችሁ ማለት ነው። ከእናንተ የሚጠብቀው ይህን ቪዲዮ ማየትና በትክክል መከታተል ነው። ከዛ ቀጥሎ ያለውን ደግሞ በራሳችሁ እየተገበራችሁ መሄድ ትችላላችሁ ማለት ነው። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ እና ቪዲዮን ላይክ በማድረግ ጀምሩት። ቀጥታ ወደ ቪዲዮ እንገባለን ማለት ነው። እሺ እንግዲህ ይሄ የካፕከት ኢንተርፌስ ይሄኛው ነው የሚመስለው። መጀመሪያ ስትገቡ ካፕከት እንደዚህ አድርጎ ነው የሚያመጣላችሁ። እንግዲህ ከስር የሰራዋቸው ፕሮጀክቶች አሉ። ዛሬ ነው እኔም ኢንስቶል ያደረኩት ለእናንተ አዲስ እንዲሆን ብዬ። ስለዚህ እንደምታዩት ይሄኛው ነው የሚመስለው። ካፕከትን ደግሞ በመጀመሪያ እንዴት አድርጋችሁ ዳውንሎድ እንደምታደርጉ ላሳያችሁ። ማንኛውም ብራውዘር ላይ ትገቡና ካፕከት ፎር ፒሲ ብላችሁ ትጽፋላችሁ። ይሄኛው ብራውዘር ላይ ገብቼ እኔ ካፕከት ፒሲ ዳውንሎድ ብዬ ጽፍ ያለው። ስለዚህ እንተርለዋለሁ ማለት ነው። ከዛ በኋላ የሚመጣልኝን ዳውንሎድ አድርጌ ኢንስቶል በማድረግ መጠቀም ይችላለሁ ማለት ነው። ስለዚህ በዚህ መልኩ ዳውንሎድ ካደረጋችሁ በኋላ ቀጥታውን የምንገባው ምንድነው እንዴት አድርገን እናስጀምራለን፣ ወይም ክሊፕ ወይም ቪዲዮ ኤዲት ማድረግ ስንጀምር እንዴት ነው መጀመር የምንችለው፣ ፕሮጀክት እንዴት ነው ክሬት ማድረግ የምንችለው ነው። እዚህ ጋር ከላይ የምታዩት ክሬት ፕሮጀክት የሚል አለ። እሱን ትነካላችሁ። እሱን አንድ ጊዜ ክሊክ ካደረጋችሁ በኋላ እዚህ ጋር እንደምታዩት ኢንተርፌሱ እንደዚህ ነው የሚመስለው። እኚህ ነገሮች ካወቃችሁ በቀላሉ ማወቅ ትችላላችሁ ማለት ነው። እኚህ የተለያዩ እንትኖች አሉ። ከታች እንደምታዩት ተርሚናል የሚባል አለ። ቪዲዮ ፕላይ የምታደርጉበት ቦታ አለ። እንደገና ደግሞ ቪዲዮ ኢምፖርት የምታደርጉበት ቦታ አለ። ስለዚህ እዚህ ጋር የምታዩትን በቀላሉ በትንሹ አይተን ወደ ቀጣዩ ክፍል እንሄዳለን ማለት ነው። ይሄ እዚህ ጋር የምታዩት ቦታ ቪዲዮ የምናስቀምጥበት ቦታ ነው፣ ወይም ቪዲዮ ኢምፖርት የምናደርግበት ቦታ ነው። ቪዲዮ በሁለት መልኩ ኢምፖርት ማድረግ እንችላለን። የመጀመሪያው እዚህ ጋር ኢምፖርት የሚለውን በመንካት ቀጥታ ወደ ፋይል ከወሰደን በኋላ አንድ ቪዲዮ በመውሰድ እናስገባለን ማለት ነው። ሌላኛው ደግሞ ፋይላችን ላይ ገብተን ማንኛውም አይነት ፋይል ላይ ከገባን በኋላ ድራግ አድርገን ጎትተን ማስገባት እንችላለን ማለት ነው። እሱን በቀጣይ ቀጥሎ ባለው ላይ ማሳያችሁ ይሆናል። ይሄኛው ፓርት ደግሞ ቪዲዮአችንን ፕሌይ የምናደርግበት ቦታ ነው። ኤዲት ስናደርግ ምናምን ፕሌይ የምታይልን ቦታ ነው። ይሄኛው ፓርት ነው። እነዚህ እዚህ ጋር የምታዩቸው ደግሞ እዚህ ጋር የምትመለከቱት ቀላል እንትኖች ናቸው። ለምሳሌ እናስፋና እዚህ ጋር ሚዲያ አለ። ሚዲያ ማለት ቪዲዮ እዚህ ጋር ቪዲዮዎችን የምናስገባበት ምናምን ስለ ሚዲያው ማለት ነው። ቀጥሎ ደግሞ አውዲዮ የሚላለ አውዲዮ ማስገባት ሊሆን ይችላል። አውዲዮ ኢፌክቶችን ለማስገባት ሊሆን ይችላል። ከዚህ ጋር ለምሳሌ ሙዚክ ኢፌክቶችን ለማስገባት ስንፈልግ እዚህ አውዲዮ ላይ ገብተን ነው። ቴክስት ለማስገባት ስንፈልግ ደግሞ ቴክስት የሚለውን ነክተን ስቲከሮችን፣ ቪዲዮ ኢፌክቶችን፣ ትራንዚሽኖችን፣ ካፕሽን፣ ፊልተር፣ አጀስትመንት ማለት ደግሞ ከለር ምናምን የምንሰራበት ነው። እነሱን የምናያቸው ይሆናል። እንግዲህ የፊት ለፊቱ ወይም ኢንተርፌሱ ይሄን ነው የሚመስለው። እዚህ ጋር ቪዲዮዎችን የምንቆራረጥበት ቦታ አለ እና ይሄንን ነው የሚመስለው ፊት ለፊቱ መጀመሪያ ሲታይ። አሁን ደግሞ አንድ ቪዲዮ ኢምፖርት እናደርጋለን ማለት ነው። ለምሳሌ ቪዲዮ አስገብተን እናያለን። እዚህ ጋር የምታዩትን ቦታ አንድ ጊዜ በመንካት ወይም በመጎተት እናስገባለን። ለእናንተ የሚቀላችሁ በመንካት በሚለው እንያዝና ክሊክ እናደርጋለን። ልክ ክሊክ ስናደርግ ወደ ፋይላችን ይወስድናል። ዴስክቶፕ ላይ ገብቼ እኔ የምታዩትን የራሴን ቪዲዮ አስገባለሁ ማለት ነው። ፊት ለፊት ላይ ያያችሁትን ቪዲዮ ወይም ቅድም በመግቢያ ላይ ያያችሁትን ቪዲዮ ኤዲት እናደርገዋለን። እዚህ ጋር እንደምታዩት ቪዲዮአችን ተቀምጧል። ስለዚህ አሁን ደግሞ ወደ ተርሚናላችን እንዴት አድርገን አድ ማድረግ እንችላለን እዚህ ጋር እንዲታየን። ስለዚህ ይሄን የሚለውን እቺን የፕላስ ምልክቷን አንዴ ትነኩና ከታች ይመጣላችኋል ማለት። ስለዚህ እዚህ ጋር መቁረጥ፣ ኤዲት ማድረግ፣ የተለያዩ ቴክስቶችን ማስገባት ትችላላችሁ ማለት ነው። ይሄው እንግዲህ እንደምታዩት ይሄ ነው የሚመስለው ቪዲዮ እንደዚህ ነው። እዚች ጋር ፕላይ ማድረግ ምናምን ትችላላችሁ። እንደዚህ ነካችሁ ፕላይ ማድረግ ትችላላችሁ።
ቀጥለን ደግሞ የምናየው ቪዲዮአችንን እንዴት አድርገን መቆራረጥ የተለያዩ ፓርቶችን ማውጣት ማስገባት እንችላለን የሚለውን አሳያችኋለሁ። እዚህ ጋር እንደምትመለከቱት 3 አይነት ከቶች አሉ። በጣም አድቫንስ ሲሆን ደግሞ የተለያዩ የከት አይነቶች አሉ። ጤል ከት ምናምን የሚባሉ አይነቶች አሉ። እነሱን እንግዲህ ወደፊት በጣም አፕግሬድ ስታደርጉ በጣም አፕዴት ስታደርጉ እስኪላችሁን ታያላችሁ። 3 አይነት ከቶች አሉ። ይሄ መሀል ላይ ከት የምናደርገው ነው። 2 ቦታ ቪዲዮን የምንከፍልበት ነው። ለምሳሌ መሀል ላይ እንምጣና ይሄን ቪዲዮ 2 ቦታ መክፈል ፈልጌያለሁ። ስለዚህ እዚች ጋር የምታዩትን እችኛዋን በሾርት ከት ደግሞ ኮንትሮል ፕላስ ቢን ተጭነን ወይም እዚች ጋር መተን እንዲህ በመንካት 2 ቦታ ማድረግ እንችላለን ቪዲዮአችንን አንድ ጊዜ ይሄን ክሊክ በማድረግ። ስለዚህ አሁን እዚህ ጋር እንደምታዩት ቪዲዮ 2 ሆኗል ማለት ነው። እንደምትመለከቱት ቪዲዮ 2 ሆኗል። ሌላኛው ደግሞ እዚህ ጋር አንዴ ባክ እናደርግና ወደ ቦታው መልሰ ነው። ሌላኛው ደግሞ ከፊት ለፊት ያለውን ፓርት ማጥፋት የሚለውን ይሄኛው ሶስተኛው ላይ ዲሌት ራይት የሚለውን እንደምታዩት እዚች ጋር መተን ለምሳሌ መጨረሻ ላይ ይሄኛውን ብንነካ ከፊት ለፊት ያለውን ያጠፋልናል ማለት ነው። ሁለተኛው አይነት ከት ነው። ሶስተኛው ደግሞ ልክ እንደሱ ደግሞ በሌፍት በኩል ያለውን የሚያጠፋልን ወይም በግራ በኩል ያለውን የሚያጠፋልን እዚህ ጋር እንመጣና ለምሳሌ መሃል ላይ መጥቼ ከመሃል በፊት ያለውን አጥፋልኝ ብዬ ቺን ብነካ ወደፊት ያለውን ያጠፋልኛል ማለት ነው። ስለዚህ በዚህ መልኩ ቪዲዮአችንን ከት ማድረግ እንችላለን። ቀጥለን ደግሞ የምናየው ቪዲዮአችን ላይ እንዴት አድርገን ቴክስት ማስገባት እንችላለን የሚለውን ነገር አሳያችኋለሁ ማለት ነው። እዚህ ጋር እንደምትመለከቱት እዚህ ጋር ከላይ ባሳየኋችሁ ላይ ከአውዲዮ ቀጥሎ ቴክስት የሚል አለ። ቴክስት የሚለውን አንድ ጊዜ ከተጫንም በኋላ ልክ እንደዚህ ያመጣልናል። እንደምታዩት ፕላስ ምልክቷን ነው የምንጭነው። ቅድም ቪዲዮን ፕላስ እንደነካ ነው የፕላስ ምልክቷን አንዴ እንነካለን ማለት ነው። ልክ እንደዚህ እዚህ ጋር እንመጣና ፕላሷን ከነካም በኋላ እዚህ ጋር ፊት ለፊት አምጥቶልናል። ቴክስቱን አዳርጎናል። እዚህ ጋር እንደምታዩት እዚህ ጋር አዳርጎልናል። ቴክስቱን ዲፎልት ቴክስት ነው የሚለው። ስለዚህ ቴክስቱን ኤዲት ማድረግ እንችላለን። እዚህ ጋር መተን ሎል ብንል እዚህ ጋር እንደምታዩት ቴክስቱ እየታየ ነው። እዚህ ጋር ይሄው ጽፈናል። አሁን ይሄኛውን ቴክስት እንዴት አድርገን ከለሮችን መቀየር ኤዲት ማድረግ እንችላለን ካላችሁ እዚህ ጋር ፎንት ምላለ። ፎንት ባይ ዘ ዌይ በቴክስት ላይ ፎንት በጣም ወሳኝ ነገር ነው። አማርኛ ሊሆን ይችላል። የተለያዩ ፎንቶችን አዳርጋችሁ መጠቀም ትችላላችሁ። እዚህ ጋር እንደምትመለከቱት የሲስተሙ የራሱ ፎንት ነው። እዚህ ጋር የተለያዩ ፎንቶች አሉ። ፎንት የሚለውን ስትነኩ ወደ ፈለጋችሁት አይነት ፎንት ቀይራችሁ በቀላሉ መጠቀም ትችላላችሁ። ለጊዜው እኛ በሲስተሙ እንጠቀማለን። ካስፈለገም እንደዚህ እነዚህን ፎንቶች መጠቀም ከራሳችሁም አድ ማድረግ እንዴት ኢምፖርት እንደምታደርጉ ደግሞ ሌላ ጊዜ አሳያችኋለሁ። ለዛሬ ይሄ ስለ ቴክስት ይሄ ስለ ፎንት ይሄን ካየን ይበቃናል። እንዴት እንደምትቀይሩ ከስር ደግሞ እንደምታዩት ቦልድ ማድረግ አለ። ከታች እዚህ ጋር ሰረዝ ማድረግ እነዚህን ማድረግ ትችላላችሁ። ቀጥለን ደግሞ ከለሩን መቀያየር እዚህ ጋር ስትነኩ የተለያዩ አይነት ከለሮች አሉ። ከፈለጋችሁ እንዲህ እንትን እያላችሁ መቀየር ትችላላችሁ ማለት ነው። እናንተ የፈለጋችሁትን አይነት ከለር ከእናንተ ከቪዲዮአችሁ ጋር ማች የሚያደርገውን ከለር መምረጥ ትችላላችሁ። እዚህ ጋር እንደምታዩት ደግሞ ስታይሎች አሉ። እነዚህ ስታይሎች የተለያዩ አይነት ስታይሎች አሉ። እነዚህን ስታይሎች በፈለጋችሁት አይነት እንትን መጠቀም ትችላላችሁ። እንግዲህ እነዚህ ደግሞ ፖዚሽን ምናምን የሚለው እነዚህ ለአሴ ቢጊነር እንደዚህ ማስተካከል ትችላላችሁ በማውስ ተጠቅማችሁ እና ስለ ቴክስት ይሄንን ይመስላል። ቀጥለን ደግሞ የምናየው እንዴት አድርገን ቪዲዮአችን ላይ አውዲዮ ማስቀመጥ እንችላለን የሚለውን አውዲዮ እንዴት አድርገን አድ ማድረግ እንችላለን የሚለውን አሳያችኋለሁ። ለምሳሌ የዚህ ቪዲዮ አውዲዮ ለብቻ ነው የተቀዳው። እዚህ ጋር እንደምታዩት በስልኬ ነው የቀዳሁት። ስለዚህ እዚህ ጋር አውዲዮ የሚለውን እንነካና ከራሳችን ነው ኢምፖርት ማድረግ የምንፈልገው የተለያዩ ቪዲዮዎች እዚህ ጋር አውዲዮዎች እንደምትመለከቱት እዚህ ጋር አሉ። ቭሎግ ስትሰሩ የምትጠቀሟቸው እነዚህ የተለያዩ አውዲዮዎች አሉ። እነዚህን እዚህ ጋር ቅርብ ስለሆኑ ነክታችሁ መጠቀም ትችላላችሁ እናንተ በራሳችሁ። ግን ከፋይል እንዴት አድርጋችሁ ኢምፖርት ማድረግ እንደምትችሉ ላሳያችሁ። ኢምፖርት የሚለውን እንነካና እዚህ ጋር እንደምታዩት ኤክስትራክት አውዲዮ የሚላለ ኢምፖርት እንላለን። ኢምፖርት የሚለውን አንድ ጊዜ ከነካም በኋላ ቀጥታ ወደ ፋይል ነው የሚወስደን። እንግዲህ ቀጥታ ወደ ፋይል ወስዶናል። እንደምትመለከቱት ይሄ የቅድሙ የቪዲዮ አውዲዮ ነው። እንዲህ ኦኬ ኦፕን በማለት አንድ ጊዜ ኦፕን የሚለውን በመንካት ቀጥታ ወስዶልናል። ስለዚህ ፕላስ የሚለውን ነክተን ከስር መጥቷል ማለት ነው። ስለዚህ በዚህ መልኩ አውዲዮ ኢምፖርት ማድረግ እንችላለን ማለት ነው። አሁን ቀጥለን ደግሞ ቪዲዮአችን ላይ እንዴት አድርገን ትራንዚሽን ማስገባት እንደምንችል አሳያችኋለሁ። ትራንዚሽን ማለት ከአንድ ቪዲዮ ወደ ሌላኛው ቪዲዮ ሲያልፍ ያለው እንትን
ለምሳሌ ቅድም ከታሳይቻቸዋለሁ እዚህ ጋር እንደምትመለከቱት ከታርገናል መሀል ላይ ይህን ሁለቱም ቪዲዮ ከዚህ ቪዲዮ ወደዚህኛው ሲያልፍ ምን አይነት እንትን ነው የሚሆነው የሚለውን ነገር የምናስተካክል ይሆናል። ትራንዚሽን ማለት ከአንድ ቪዲዮ ወደ ሌላኛው ቪዲዮ ሲያልፍ ያለውን እዚህ ጋር ከምታያቸው ከላይ ከምታያቸው አውዲዮ አይተናል፣ ቴክስት አይተናል። ቀጥሎ ደግሞ ትራንዚሽን የሚለውን እንነካለን። አንድ ጊዜ ከነካም በኋላ ኦንላይን መሆን አለባችሁ። ኦፍላይን ስለማይሰራ አንዴ ዳውንሎድ ካደረጋችሁ ደግሞ ኦንላይን ይሰራላችኋል። ስለዚህ እዚህ ጋር እንደምትመለከቱት የተለያዩ አይነት ኢፌክቶች አሉ ወይም ትራንዚሽኖች አሉ። እኚህን ትራንዚሽኖች መጠቀም እንችላለን። ክላሲክ አለ፣ ኒው፣ ሂትስ፣ ኦቨርላይ እነዚህን ያው በገባ እንትን ኤዲት እያደረጋችሁ በሄዳችሁ ቁጥር አንደርስታንድ ታደርጋላችሁ። የተለያዩ አይነት ኢፌክቶች አሉ። በጣም ገራሚ የሆኑ ኢፌክቶች አሉት። ስለዚህ አሁን መጀመሪያ ላይ መጣልንም ማየት እንችላለን። እነዚህ የሚሆኑ አይነት አይደሉ፣ በጣም እንትን ናቸው። ስለዚህ አሁን እንደምታዩት ይሄን ፕላስ ብንለው በሁለቱ መሃል ላይ ስለዚህ በሁለቱ ቪዲዮ መሃል ላይ ገብቷል ማለት እንደምታዩት። እንደዚህ ትራንዚሽን ማለት ይሄ ነው። ልክ እንደምታዩት ስለዚህ በዚህ መልኩ ትንሽ አውዲዮ እያወዛገበን አውዲዮ ሚዩት እናድርገውና እናያለን። ይሄው እንደምትመለከቱት ስለዚህ እንደዚህ አይነት ትራንዚሽኖችን እየመረጣችሁ ለምሳሌ ይሄኛው እንደዚህ ይሄ የምታደርጉ ከሆነ ደግሞ የተለያዩ አይነት ኢፌክቶች አሉ። እናንተ እየመረጣችሁ መጠቀም ትችላላችሁ። እንደዚህ መጠቀም ትችላላችሁ። የተለያዩ አይነት ትራንዚሽኖች አሉ። በዚህ መልኩ መጠቀም ትችላላችሁ። ቀጥለን ደግሞ ኢፌክት እንዴት ማስገባት እንደምንችል አሳያችኋለሁ። ቪዲዮ ኢፌክት የሚባለው ምን እንደሆነ በዚህ ቪዲዮ በዚህ ፓርት ማስረዳችሁ ይሆናል። ኢፌክት የሚለውን ከነካም በኋላ የተለያዩ ኢፌክቶች ይመጣሉ። እንደምታዩት እነዚህ የቪዲዮአችንን ከሚያሳምሩ ነገሮች አንደኞቹ ኢፌክት ናቸው። ለምሳሌ እዚህ ጋር ሊሂድና የመጨረሻው ፓርት ላይ ኢፌክት አስገብቼ ላሳያችሁ። እንደምትመለከቱት እዚህ ጋር ይሄን ብነካ እንግዲህ ቪዲዮዬን እንደዚህ ያደርጋል ማለት ነው። እንደምትመለከቱት ለምሳሌ ይሄን ኢፌክት ብጠቀም ይሄ ማለት ነው። ስለዚህ እነዚህን ኢፌክቶች በቀላሉ በዚህ መልኩ መጠቀም ትችላላችሁ። ስለዚህ እነዚህን ኢፌክቶች በቀላሉ በዚህ መልኩ መጠቀም ትችላላችሁ። በመጨረሻ ደግሞ የምንመለከተው እንዴት አድርገን ኤዲት ያደረግነውን በዚህ መልኩ ኤዲት ያደረግነውን ቪዲዮ ኤክስፖርት ማድረግ እንችላለን። ኤክስፖርት ማለት ቪዲዮን ሴቭ ማድረግ ወይም ወደ ፋይል ማናጀራችን እንዴት አድርገን ማስገባት እንችላለን። አንድ ኤዲት አድርገን ከጨረስን በኋላ እንዴት አድርገን ኤክስፖርት ማድረግ እንችላለን የሚለውን ነገር በመጨረሻ አሳያችኋለሁ። አሁን እንግዲህ ቀጥታ እዚህ ጋር ከላይ የምታዩዋቸውን ሁሉንም ከላይ እዚች ጋር ኤክስፖርት የሚለውን አንድ ጊዜ ክሊክ እናደርጋለን። ክሊክ ካደረግን በኋላ ሪዞሉሽኖች አሉ። ሪዞሉሽን ማለት የቪዲዮ የጥራት እንትን ነው ማለት ጥራቱ በምን ያህል ነው መሆን ያለበት። 1080 አለ፣ 1080 አለ፣ 720 አለ፣ 420 አለ፣ 2K 4K ወይም 8K የሚል አለ። አሁን በጣም አፕዴት የሚሆን ከሆነ 8K ሳፖርት ያደርጋል። እናንተ በሚመቻችሁ ብዙ ጊዜ ሪኮመንድ የሚደረገው ደግሞ 1080 ነው እና እነዚህ እዚህ ጋር የምታዩት ኢፌክት ባይቀየር ይመረጣል። ስለዚህ በዚህ መልኩ ሞር ወደፊት ደግሞ አድቫንስ ስታደርጉት እነዚህ በጣም የሚገባችሁ ይሆናል። እዚህ ጋር ደግሞ የፋይል ሎኬሽን አለ። ፋይል ሎኬሽን በዚህ መልኩ መምረጥ ትችላላችሁ። የፈለጋችሁበት እንዲቀመጥ ማድረግ ትችላላችሁ። ከዛ ኤክስፖርት የሚለውን በመንካት ቀጥታ ቪዲዮ ኤክስፖርት ማድረግ ይጀምራል ማለት ነው። በዚህ መልኩ ያልቃል። እንግዲህ እንዳያችሁት ቪዲዮአችን ይህንን ይመስላል። በቀጣይ በሌላ ቪዲዮ እንድንገናኝ የደውል ምልክቷን መጫን እንዳይረሳ። መልካም ጊዜ